ሁለቱ ህዝቦች የአማራና የኦሮሞ ህዝብ ግንኙነት በጣም ከስርዓቶች ከመሪዎች ከጊዜያት በላይ የሆነ ለዘመናት የቆየ በደምና ባጥንት የተጋመዱ ህዝቦች ናቸው። በጣም ብዙ ፈተናዎች ገጥሟቸዋል። ብዙ ችግሮች ባለፉት ዘመናት ገጥሟቸዋል። ያንን ፈተናዎች ሁሉ ተቋቁመው እስከዚህ እስካለንበት ጊዜ ድረስ አብሮ የዘለቁ በመስዋዕትነት አብሮ የቆዩ ህዝቦች ናቸው። በችግርም ጊዜ በከፍታም ጊዜ በዝቅታም ጊዜ አብሮ የኖሩ ህዝቦች ናቸው። እነዚህ ሁለቱ ህዝቦች ባለፉት ዘመናት የነበረውንም ጭቆናና በደል ተቋቁመው ራሳቸውንም ብሎም የኢትዮጵያን ብሔር ብሔረሰቦችና ህዝቦችን ለማዳን ከፍተኛ መስዋዕትነት ከፍለዋል። ብቃት ያለው አመራርም በመስጠት ይሄ ለውጥ በዚህ ደረጃ እንዲደርስ አድርገዋል። በወቅቱም ኦሮሚያ ክልል ውስጥ በነበረው ድርቅ ምክንያት ቦረና ላይ ከፍተኛ ችግር ነው የነበረው። በዛ ወቅትም የቦረናን ድርቅ እንድንቋቋም የአማራ ክልላዊ መንግስት ከፍተኛ ድጋፍ ያደረገበት እንዲሁም ከአብዲሌና ከጀነራል ኳርተር ጋር ተያይዘው በነበረው ግጭት የተፈናቀሉ ወገኖቻችንን የአማራ ክልላዊ መንግስት በዛ ወቅት ደግፏል። ከፍተኛ ድጋፍ አድርጎ ከጎናችን ቆሟል። የኦሮሞ ወጣቶችም ቄሮዎች ጣና አደጋ ላይ ሲወድቅ ጣናን ኬኛ በማለት ወደ ጣና ተጉሰው እንቦጭን ለመንቀል ችለዋል። የሁለቱ ህዝቦች ግንኙነት በጥቂቱ እንኳን ባለፉት አመታት ይሄንን በሚመስል ሁኔታ ውስጥ አብረው ቆመው የነበሩትን ፈተናዎች አብረው ተቋቁመው የወጡ እንደነበረ በቅርብ የምናስታውሰው ነው። ለውጡም እዚህ ደረጃ እንዲደርስ ለውጡም በዚህ ደረጃ እንዲመጣ ብልጽግና እውን ለማድረግ የተጀመረው ጉዞ መስመር እንዲይዝ ለማድረግ ከፍተኛ ርብርብ ያደረጉና ከፍተኛ መስዋዕትነት አሁንም እስከዛሬ እየከፈሉ ያሉ ናቸው። አሁንም የተለያዩ ፈተናዎች ከውስጥም ከውጭም እየተቃጡ ያሉትን ፈተናዎች በጋራ በመቋቋም ፈተናዎቹን ተቋቁመን የኢትዮጵያን ህልውና ለማስጠበቅ ሉዓላዊነቷን ለማስከበር አንድነቷን ለማስቀጠል በጋራ እየተሰራ ነው ያለው። ባለፈው ጊዜ በምንወደው በመናከብረው ወንድማችን አጫሉ ላይ የተፈጸመውን አሰቃቂ ግድያ ከተሰማበት ሰዓት ጀምሮ የአማራ ክልላዊ መንግስት ክቡር አቶ ተመስገን ወንድሜ ተመስገን በቅርበት በማገዝ ከጎናችን በማቆም በማጽናናት ምንፈልገውን ሁሉ ድጋፍ በማድረግ ከፍተኛ ወገንተኝነት አሳይተው በዛ ፈታኝ ወቅት ከኛና ከክልላችን ህዝብ ጋር ስለቆሙ እርሶንም መንግስቶትንም ላመሰግን እወዳለሁ። ያ ፈታኝ ወቅት ሁሉም ክልል ባይተባበረን ከጎናችን ባይቆም አይዟችሁ ባይለን ባግዘን የአጥፊዎቹ አላማና ፍላጎት እውን በሆነ ነበረ። ለውጡም በተቀለበሰ ነበረ። እነሱ እንደተመኙትም ህዝቦች እርስ በርስም በተላለቁ ነበር። ስላገዛችሁን ከጎናችን ስለቆማችሁ ይሄ እኩይ ተግባር እንዲገታና እንዲቀር ተደርጓል። አሁንም እነዚህ ኃይሎች አልቆሙም። ፈተናዎች ከፊታችን አሁንም የማይቀሩ ናቸው። እነዚህም ፈተናዎችም የምንቋቋመው በመተጋገዝ አብሮ በመቆም እና ያሉትን ችግሮችንም ነክሶ አውጥቶ አብሮ በመታገል ብቻ የምንወጣው መንገድ ነው። ይሄንን መንገድ አጠናክረን መቀጠል ይገባናል። እነዚህ ሁለቱ ክልሎች ደግሞ ትልቅ ኃላፊነት አለባቸው። ሁለቱ ህዝቦች ትልቅ ኃላፊነት አለባቸው። ሁለቱ ህዝቦች ኃላፊነታቸውን በአግባቡ ካልተወጡ ምንፈልገው አገር ምንፈልገው ኢትዮጵያ እውን ሊሆን አይችልም። ሁለቱ ህዝቦች ኃላፊነታቸውን ከተወጡ ግን ማንኛውንም ጋሬጣ ማንኛውንም ፈተና ተቋቁሞ የሚያስፈልገው ቦታ መድረስ ይቻላል። የኦሮሚያ ክልላዊ መንግስት ባለፈው አንድ አመት 3-4 ወር ውስጥ ለምሳሌ ያህል ወደ 2 ሚሊዮን የሚሆን
ተፈናቅሎ የነበረ የክልላችን ነዋሪዎችን ወደ ቦታው እንዲመለሱ ተደርጓል። ይሄም ሲደረግ የተቃጠሉ ቤቶችን በመገንባት ዘር በመስጠት ማዳበሪያ በመስጠት መልሶ እንዲቋቋም ተደርጓል። መፈናቀልም እንዲቆም ያፈናቀለ አመራርም እንዲጠየቅ አዲስ አቅጣጫ አስቀምጠን እሱን በመተግበር በከፍተኛ ደረጃ መፈናቀል ሲስፋፋበት የነበረበትን ሁኔታ ጋተን አሁን እዚህና እዚህም አንዳንድ ክፍተቶች ቢኖሩም ምንም የማይፈናቀልበት ደረጃ ላይ መድረስ ችለናል። እንደምታስታውሱት ወለጋ እና ቤኒሻንጉል ጉሙዝ ድንበር ላይ ከፍተኛ ተፈናቃይ ነው የነበረው። ብዙ ዞኖች ውስጥ ተፈናቃዮች ነበሩ። ጉጂ አካባቢ ከፍተኛ ተፈናቃይ ነው የነበረው። በሶማሌና ኦሮሚያ ክልሎች መካከል ድንበሮች ላይ መፈናቀሎች ነበሩ። ይሄ ሁሉ ቀርቶ አሁን በሁሉም አካባቢ ሰው አንጻራዊ ሰላም ያገኘበት አንዳንድ ስህተቶች ደግሞ ሲፈጠሩ አመራሩ በቀጥታ ተጠያቂ የሚሆንበትን ስርዓት ዘርግተን በዛ መልኩ ከፍተኛ ለውጥ የመጣበት ሁኔታ ተፈጥሯል። አሁንም ግን የተለያዩ ቦታዎች የተለያየ ነገሮችን ዲዛይን በማድረግ ለማፈናቀል ከፍተኛ ጥረት ተደርጓል። አሁን ባለፈው በነበረው በወንድማችን አጫሉ መስዋዕት ቀጥሎ በነበረው ግጭት ውስጥ የተለያዩ ጥቃቶች ሃይማኖትን ማዕከል ያደረጉ ጥቃቶች የተለያዩ ጥቃቶች ነበሩ። በዛ ጥቃቶች ከኦሮሞንም እርስ በርሱን በሃይማኖት ከሌላም ብሔር ጋር ለማጋጨት ከፍተኛ ጥረት ተደርጓል። ህዝቡ ተረባርቦ የሃይማኖት አባገዳዎች የሀገር ሽማግሌዎች ተረባርበው ያንን ጥፋት እንዲገታና አጥፊዎችም እንዲጠየቁ አድርገዋል። በዛ ሂደት ውስጥ የተጎዱ አባወራዎችን የተጎዱ ቤቶችን ህዝቡ ራሱ ወጥቶ ከ1112 አካባቢ ቤቶች ናቸው ከቃጠሎ እስከ መሰባበር የደረሰባቸው። እነሱን ህዝቡ ወጥቶ ራሱ ገንብቶ ሰዎች ወደ ቤቱ የመለሰበት ወደ 200 አካባቢ የሚሆኑ ናቸው የሚቀሩት። 200 አካባቢ የሚሆኑትንም ደግሞ አሁንም ገንብቶ በመጨረስ ሂደት ውስጥ ነው ያለው። አጥፊዎቹም ከመንግስት አመራር ጀምሮ ጸጥታ ኃይል ውስጥ ያሉ ከዛ ውጪም ከሌላ አካባቢ ተደራጅተው የመጡ ሁሉንም ቁጥጥር ስር እንዲውሉ ህዝቡ ከፍተኛ ርብርብ አድርጎ ሰላሙን እንዲረጋገጥ አድርጓል። ያ ጥፋት ምንም ወዴትም እንዳይሰፋ ተደርጓል። አንዳንዴ ኦሮሚያ ሙሉ ጥፋት የደረሰ አስመስሎ መመልከት አለ። ከኦሮሚያ ወደ 230 በላይ ወረዳዎች አሉ። ከነዛ ወረዳዎች ውስጥ ከ20 በታች የሆኑ ወረዳዎች ነው ይህ ችግር የተስተዋለው። 20 ወረዳዎችም ደግሞ ሁሉም ቀበሌ ላይ አይደለም የተስተዋለው፣ ውስን ቀበሌዎች ውስጥ ነው እነዚህ ችግሮች የተፈጠሩት። እነዚህን ችግሮች ተፈቷል። ወደፊትም ችግሮች አይፈጠሩም ማለት አይደለም። ችግሮች ሊፈጠሩ ይችላሉ። ችግሮች እንዳይፈጠሩ ጠንክረን ስርዓት ለመዘርጋት ጠንካራ የመንግስት መዋቅር ለመፍጠር የጸጥታ መዋቅር ለመፍጠር ህዝቡ ደግሞ እርስ በርሱ እንዲከላከል ለማድረግ ከፍተኛ ስራ እየተሰራ ነው ያለው። የተዘራው መርዝና የተደረገው ነገር በዘመናት ውስጥ ብዙ በሽታዎች አሉ። እነዛ በሽታዎች በአንዴ ሊከሽፉ አይችሉም። እነዛን በጥብቅ ስራና በከፍተኛ ዲሲፕሊን ብቻ ነው እየተፈቱ ሊሄዱ የሚችሉት። ስለዚህ ችግሮቹ እንዳይፈጠሩ መስራት፣ ችግሮቹ ሲፈጠሩ ደግሞ በአፋጣኝ እርምጃ በመውሰድ በማስተካከል እንዳይሰፉ እንዳይደገሙ የማድረግ ስራ ነው መስራት ያለበት። ይሄንን የክልላችን መንግስት ከፍተኛ ትኩረት ሰጥቶ እየሰራ ነው ያለው። በሁሉም የክልሉ አካባቢ ላይ ሲንቀሳቀሱ የነበሩትን ታጣቂ ቡድን ላይ እርምጃ ወስዶ ከማስተካከል እስከ እነዚህ ወደ ስልጣን ለመመለስ በተለያየ መንገድ የሚሰሩ ኃይሎችን እስከ ማስተካከል ድረስ በክልላችን ውስጥ ከፍተኛ ስራ እየተሰራ ነው ያለው። ከሌሎች ክልሎች ጋርም ከሶማሌ ክልል፣ ከሀረሪ ክልል፣ ከአፋር ክልል፣ ከደቡብ ክልል አሁን ደግሞ ከሲዳማ ክልል፣ ከቤኒሻንጉል፣ ከጋምቤላም ክልል ጋር በከፍተኛ ትብብር አብረን እየሰራን ያለ ነው። በጋራም ብዙ ልማቶች እየተሰሩ ነው ያሉት። የጋራ ልማቶች በትምህርት ላይ የጋራ ልማቶች በመንገድ በውሃ በከፍተኛ ደረጃ ከሁሉም ክልሎች ጋር እየሰራን ያለ ነው። የተለያዩ የክልሎችን አመራሮች ስኮላርሺፕ እስከ መስጠት በጀት መድበን እስከ ማገዝ እንደ ክልላችን የሚቻለውን ሁሉ እየተደረገ ነው ያለው። ይሄ እየተደረገ ያለው የኢትዮጵያ መጻኢ ዕድል
የሁሉም የኢትዮጵያ ብሔረሰቦች መጻኢ ዕድል ሶስት ነገሮች ላይ የተመሰረተ ነው። አንደኛው እኩልነት ነው። እኩልነት የሃይማኖት፣ የብሔር፣ የጾታ ወዘተ